ለሰው ከምትመች ለእግዚአብሔር ተመች። አሜን። ለእግዚአብሔር የምትመቹ ያደርጋችሁ። አሜን። አዎ ሰውማ በሁኔታ ባለባበስ በተቀባይነት በመናመንሽ ነው ሁሉ ጊዜ። አሁን ብዙ የታዘብኳቸው ሰዎች አሉ። ኮተቤ ነበርን፣ ከኮተቤ እዚህ ቆርቆሮ ውስጥ ገባ። ቆርቆሮ ስንገባ እኔ አንድ ቀን በህይወቴ እሷ ቆርቆሮ ውስጥ እንደዚህ ብዬ ገብቼ አላውቅም። ኢየሱስ በተለይ እኔ የምገባበትን በር ብታዩ በሯን በምን አድርጎ በጎማ በምናምን አድርጎ ነው የሰሯት። ጭቃው ለነገራችሁ አልችልም። የናዝሬቱ ኢየሱስ ይሄንን እያሰብኩ ጌታ አንተ አለ እያልኩ ነው ያገለገልኩት። ከዛ ሰዎች ቀሩ። ምን ብሎ እንዳወሩ በነገራችሁ ሲጀ እንደ ድሮ አይደለም። አፖስትል ብዙ ነገር የለም እንደ ድሮ እኮ አጋንንት እንዴት አድርጌ ነው አስወጥቼ ነው ወደፊት ማመጣው እዛ ቸርች ውስጥ እንደ ድሮ እንትን የለም፣ መንፈሱ የለም፣ ምን የለም፣ ቸርቹ ተመቷል ምናምን አሉ ማለት ነው። ለስንት ውጭ ሀገር ላሉ ተደወለ። ከዛስ ልክ እዚህ ገብተን ህዝቡ ገብቶ የቸርቹ ማማሩ ምናምን አይተው እነዚህ ሰዎች እኮ ናቸው የእግዚአብሔር ክብር ተመለሰለታል። የእግዚአብሔር ክብር ይሄ ወንበር ነው እንዴ ወገኖች? ይሄ ላይት ነው እንዴ እግዚአብሔር ክብር? አቤት የሰው ልጅ እንዴት እንደምታዘብ። አሁን አንዳንድ ሰዎች ዘንጡ ከረባት አርገው እዛ ቸርች አልመጣም ብለው አሁን እዚህ ሲመጡ አይቼ እንዳላየ ነው ማያቸው። እኔ ይደብሩኛል። በታማኝነት እዛ ውስጥ ስትመጡ የነበራችሁ ቆርቆሮ ውስጥም በከፍታም በዝቅታም ላስቲክ ቤት ውስጥም ተመሳሳይ የሆኑ ሰዎች አሉ። ኦሪዮን እኮ እንደሱ ነው። አሜን። ንጉሥ ሆይ ዳዊት እስማ ወልደማን ምን አይነት ጠማማ ሰው ከሁለት ቀን በኋላ አምጡ ብሎ ከባድ አልኮል ለቀቀበት። ከዛ ቤቱ ጋር አድርሰው ሲመለሱ አልተኛም ብያለሁ። አየ በቃ ዳዊት እንደተበላ አወቀ። አንድ ሰው እንደዚህ አይነት ታማኛል ንጉሱ ብሎት ፈቃድ ሰጥቶት ሚስቱ አስቀያሚ ናት እንዳትሉ በጣም ቆንጆ መሆኗን መጽሐፍ ቅዱስ ይናገራል። ሚስቱ ጋር ችግር የለም። ኮሚትመንቱ ጋር ለተሰጠው ኃላፊነት ያለውን ቁርጠኝነት ነው የሚያሳየው። እዛ ስንሄድ የምናገኘው ይመስለናል። ዳዊትን እንዲህ የሚል ይመስለኛል እሱ የበላይ ላንተ ዳዊት እዛም አይቶት የሚፈራው ይመስለኛል። ዳዊት እኮ በሳኦል ስንት ዓመት ተሳዷል እኮ